አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? ነገ ከጄሪ ጋር ቀጠሮ አለን። አብሬያት የማላደር ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነገራኛለች። ጄሪ አንድ ነገር ሳይጎልባት ተሞላቃ ያደገች ቀበጥ ልጅ ናት። የሆነ ጊዜ አባቷ ወደ ስራ ሊሄድ የመኪናውን በር እየዘጋ የኔ ልጅ እንዳይረብሽ ምግብ በሳቱ ቢሽ ሲላት ዳድ ረሃብ ምንድነው ብላ ተገረመች። በዚህም የተነሳ አባቷ ስለ ረሃብና አንዳንድ አማርኛ ቃላት እንዳስጠናት ቀጠረኝ። እኔም ስለ ረሃብ፣ ስለ ጠኔ፣ ስለ ችጋር፣ ስለ 77ቱ ድርቅ በሚገባ ገለጻ አደረኩላትና ከማታውቃቸው አሰቃቂ አማርኛ ቃላት ጋር ለመድኳት። ከቃላቶቹ ጋር አብራ እኔንም ለመደችኝና የፍቅር ግንኙነት ጀመርን። ጄሪ ብዙ ጊዜ አብረን እንደር እያለች የተለያየ ምክንያት እየደረደርኩ ሸውጃታለሁ። ዛሬ ግን አብሬያት የማላደር ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነገራኛለች። ባኮረፈ ፊት እጄን በእጇ ይዛ እኔ መልህ ግን አለችኝ። ወይ አልኳት። ታፍርብኛለህ እንዴ? ኧረ በፍጹም ጄሪዬ፣ በፍጹም እንዴት እንደዚህ ታስቢያለሽ? እና ታዲያ ለምንድነው ሁሌ አብረን እንደርስል የምትሸሸው? ነው ወይስ ድንግልኔ ለሌላ ሰው እንድሰጠው ትፈልጋለህ? ኧረ በጭራሽ የኔ ፍቅር በጭራሽ። እንግዲያውስ ካልፈለክ ነገ ቴክስት የማደርግልህ ቦታ ተዘጋጅተበት እንድትመጣ ብላ ከመቀመጫዋ ተነሳች። እጇን ያዛደረኳትና ሽቅብ እያዩአት የኔ ቆንጆ ነገ እኮ ቫላንታይንስ ዴይ ነው። ሩም ስለማናገኝ ለሌላ ጊዜ ብናሸጋግረው አይሻልም? በንዴት አናቷን በሁለት እጆቿ ይዛ ሁሌ እናሸጋግረው ምንድነው ቆይ ከሽግግር ጋር ያለ ነገር? ለማንኛውም ነገ ያልኩ ቦታ ካልመጣ ጄሪ የምትባል ሴት ከነመፈጠሩ አርሳት እሺ ብላኝ በተቀመጥኩበት ጥላኝ ሄደች። ሐሳቡ ስገባው ጄሪዬ ግን ስሜቷ ምን ያህል ቢጎመራ ነው እንደዚህ መከሬን የምታበለኝ? ለነገሩ ፊቷን እንደ ቀኝ ገዢ የወረረውን ብጉራይቼ መረዳት ነበረብኝ። እሻውን እንዴት ነው እንዳልተገረስኩ የምነግራት? ቤት ገብቼ ከወጣው በኋላ ጓደኛዬን ሲሳይን ስለ ጉዳዩ ላማከረው ወዳለበት ቦታ ሄድኩ። ስማ ጄሪኮ ነገ አብረን የማናድር ከሆነ ደግማ እንደማታገኘኝ ነገረችኝ። እናማ በቃ ልገረዝ ወስኛለሁ። ጥሩ ገራሽ ታውቃለህ? የመኪና ገራሽ ከሆነ አውቃለሁ፣ ልውሰድ። እስቲ ሲሳይ ለቀልድ ቦታ ምረጥ። አሁን በዚህ ሰዓት ትቀልዳለህ? ሰውዬ አንተ ራስህ እኮ ነው የቀለድክ ያለው። አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? ቁስሉ ራሱ እኮ አይደርቅም። ከፈለገች እፍ ያለች ተጠቀምበት። አሁን የሚገርስ ሰው ብቻ ፈልግልኝ አልኩት። እሺ ምን አገባኝ አለና የሆነ ደላላ ጋር ደወለ። ደላላው ጥሩ ይገርዛሉ ብሎ ወደ አመጣን ግቢ እየገባን ነው። በሩ ጋር እንደደረስን ድንገት የሆነ ልጅ ደም በደም ሆኖ እየጮኸ ከግቢው ሲወጣ ነው። በድንጋጤ ወደ ልጁ እያየው እንዴ ምን ሆነ ነው? ልጁ ለቅሶ የተቀላቀለበት ጮት እየጮኸ ጫፍ ላይ ያለውን ስጋ ቆርጣለሁ ብለው ሙሉ ብልቴን አነሱት አለኝ። ምን? እንደ ተከላካይ ብልቴን በሁለት እጆቼ ይዤ ከአካባቢው ተሰወርኩ። በነጋታው የመጣው ይምጣ ብዬ ጄሪና ወዳለችኝ ቦታ ሄድኩ። ጄሪዬ ሙሉ ለሙሉ ቀይ ለብሳ ቪንቶ መስላ ጠበቀችኝ። ስታይኝ ደስ አላት። መመጣል መሰላትም ነበር። ያስኩትን አበባ ሰጧትና ቅፍያት ቁጭ ልል ስል ተነስ የምን መቀመጥ ነው ብላ እጄን ይዛ እየጎተተች ወደ ያዘችው ሩም ይዛኝ ገባች። ልክ እንደገባን አልጋው ላይ ገፍታ ጣለችኝና ከንፈሯን ነከስ አድርጋ ድንግልኔን ስሰጥ በኩራት ነው እሺ በላውን ልብስን አውልቅና ዓለሜን አሳየኝ ብላ በጉጉት ተጠባበቀኝ ጀመር። ዓለሟን ላሳያት ይቅርና ለራሴ ዓለም እየዞረብኝ እንደሆነ አልገባትም። ሰዘገይባት አውልቀው እንጂ ምን ስልብነ እንዴ ብላ ሱሪን ወደ ታች ጎተተችውና ካልተገረዘው ብልቴ ጋር ተፋጠጠች። ጄሪ አንድ ጊዜ እኔን አንድ ጊዜ ብልቴን እያየች እዮብዬ አለችኝ። እየተቀለሰለስኩ ወይዬ እኔ ፍቅር አልተገረዝክም እንዴ? ድምጼ ለስለስ አድርጌ
አዎ አሁን ገባሽ አይደል? አብረን እንደርስ ስትይ ለምን እሸሽ እንደነበር። ጄሪ ትንሽ አሰብ አድርጋ መጣው በቃ ጠብቀኝ ብላ አቅፋኝ ወጣች። እኔም በውስጤ አይ በቃ ስላልተገረዝኩ ደብሬያት ነው ብዬ መተከስ ጀመርኩ። ጄሪ ከሁለት ደቂቃ በኋላ ተመልሳ መጣች። የሆነ ነገር በእጇ ከኋላ ደበቃ ይዛለች። አይናኔን እያየች የኔ ፍቅር አለችኝ። ወይ ምን እንዲያስኩ ገምት። እኔም ቫላንታይንስ ዴይ በመሆኑ የፍቅር ስጦታ ይሆናል ብዬ በመጠርጠር አበባ አይደለም ቸኮሌት፣ እሱም አይደለም ሌላ ነገር። ምንድነው ታዲያ የኔ ፍቅር? አታጓጊ ንገሪኝ በቃ አልኳት። ሰርፕራይዝ ብላ ምን የመሰለ ምላጭ ወጣች። በድንጋጤ እንዴ ምንድነው ብዬ ወደ ኋላ ፈገፈግኩ። ጄሪ ምላጩን በግራ እጇ እንደያዘች ራሴን ቢሆን ነገር ዛለው እንጂ ዛሬም አልፋታም በላ ብላ ወደ እኔ ተንደረደረች። አትራሻ